ከኑሮ ስጦታዎች መካከል ከተለያዩ ሰዎች ጋር መኖር ሲሆን የሚበጀንን ሰው መምረጥ የማይበጀንን ደግሞ መተው ለኛ የተተወ የቤት ስራ ነው። በግንኙነት ውስጥ ስትገባ ተለዋዋጭ ባህሪ ያላቸው ሰዎች ሊገጥምህ ይችላል። የግንኙነት ሚስጥር ይህ ነው። ተፈጥሮ ሁሉንም ያቀረበች ሲሆን የመምረጡ ኃላፊነት ግን የኛ ነው። ሰላም፣ ፍቅር፣ መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ አሪፍ በሆነ ሐሳብ ተገናኝተናል። የግንኙነቶች ሚስጥር በሚል ሐሳብ ነው። እስከ መጨረሻው ድረስ ቪዲዮን ሰብስክራይብ፣ ላይክ በማድረግ ተከታተሉ። ውድ ቤተሰቦች ፍቅር ነፃነት ነው። ፍቅር መስጠት ማለት ምን እንደሆነ መረዳት የማይችሉ ብዙ ሰዎች አሉ። ፍቅር መስጠት ምን እንደሆነ እንዲሁም ፍቅር አለመስጠት ምን ማለት እንደሆነ መረዳት ያስፈልጋል። የአብዛኞቻችን ችግር ልዩነቱን በዝርዝር ማወቅ አለመቻላችን ነው። ለምሳሌ የሌላውን ሰው ማንነት ለመቀየር መሞከር ፍቅር ከመስጠት አይቆጠርም። ምክንያቱም ጥላቻን በፍቅር እንጂ በጥላቻ አናሸንፈውም። አንድ ፈላስፋ እንዲህ ብሎ ነበረ፣ ማንኛውም ሰው ሊያጠቃኝ ሲነሳ ችግሩን ለማለፍ የሚያስችለኝን ማንነት ለመገንባት እሞክራለሁ ብሏል። የግንኙነት ሚስጥር ይህ ነው። ተፈጥሮ ሁሉንም ያቀረበች ሲሆን የመምረጡ ኃላፊነት ግን የኛ ነው። ምክንያቱም ሁሉም ነገር ስለቀረበ ሁሉም ነገር አያስፈልገንም። የሚያስፈልገንን ብቻ መርጠን መጠቀም የምንችለው እኛ ብቻ ነን። ከኑሮ ስጦታዎች መካከል ከተለያዩ ሰዎች ጋር መኖር ሲሆን የሚበጀንን ሰው መምረጥ የማይበጀንን ደግሞ መተው ለኛ የተተወ የቤት ስራ ነው። ምክንያቱም የማይመቸንን ሰው እንድንወድ አንገደድም። ነገር ግን ስሜቱን ልንጠብቅ ይገባል። ስለሆነ የጥላቻ ስሜት ልናሳየው አይገባም። ከማይወዱት ነገር መለየት መሆን ያለበት በማጨናነቅ ስሜት የታጀበ መሆን የለበትም። ምክንያቱም ህይወት በምርጫ የተሞላች ነች። የጓደኛህን ማንነት ካልወደድከው አንተ ትክክል እንደሆንክ በማሰብ መተቸትም አለያም ጥፋተኛ ማድረግ አይገባም። ይህን ካደረክ ፍቅር እየሰጠ እንዳልሆነ ይግባህ። ስለሆነ አዛኝ ብትሆን ራስን ትጠቅማለህ። ጨካኝ ብትሆን ግን ራስን ትጎዳለህ። ምክንያቱም ጨካኝ ስትሆን ጨካኝ የሆኑ ሰዎች ነው ወደ ህይወት የምትስበው። አዛኝ ደግ ስትሆን ደግሞ እነዛን አይነት ሰዎች ነው ወደ ራስ የምትስበው። በዛ ላይ ማን ተጠቃሚ ሆና ራስህ ማለት ነው። ጨካኝ ከሆንክም ራስህ ነህ የምትቀጣበት በዛ ነገር ማለት ነው። ስለዚህ በመልካም የፍቅር ስሜት ከሆነ ያንተን ስሜት ፍቅር ሊጋሩ የሚችሉ ሰዎች ወደ ህይወትህ ይሳባሉ ማለት ነው። እንግዲህ እንደምታውቀው መቼም ሰው ነህና አንዴ ትደሰታለህ፣ ሌላ ጊዜ ደግሞ ታዝናለህ። ስለሆነም በአንድ የጸና ማንነት ላይኖርህ ይችላል። በግንኙነት ውስጥ ስትገባ ተለዋዋጭ ባህሪ ያላቸው ሰዎች ሊገጥምህ ይችላል። የሰው ልጅ የተለያዩ የጸባይ ገጽታዎች ከመሆኑ የተነሳ የተናደደ፣ የተደሰተ እንዲሁም የመሳሰሉ ባህሪ ያላቸው ሰዎች ወደ ግንኙነትህ መረብ ትስባለህ። ሆኖም ግን ያንተ ባህሪ ግንኙነቱን የመወሰን አቅም አለው። ደስተኛ ሰዎችን ወደ ግንኙነትህ ታስገባ ዘንድ ደስተኛ መሆን አለብህ። ለሰዎች የሰጠኸውን ገጽታ ትቀበላለህ። ደስታ ደስታን፣ ሐዘን ሐዘንን ይስባሉ። ደስተኛ ሰዎችን ወደ ህይወትህ ለመሳብ ደስተኛ መሆን አለብህ። ለሰዎች የሰጠኸውን ገጽታ ከሌሎች ትቀበላለህ መልሰህ። ስለሆነም ደስታ ደስታን፣ ሐዘን ሐዘንን ይስባል ማለት ነው። ልክ አንተ ደስታን ስትሰጥ ደስታን ወደ ራስህ፣ ሐዘን ስትሰጥ ሐዘን ወደ ራስህ ትስባለህ ማለት ነው። ይህ ማለት ግን የሌሎችን ደስታ የመፍጠር ኃላፊነት አለብህ ማለት አይደለም። እያንዳንዱ ሰው የራሱን ደስታ የመፍጠር አቅም አለውና አንተም ደስተኛ ከሆንክ በታላቁ ኃይል የተነሳ ሌሎችን ደስተኛ የማድረግ ሚና ትጫወታለህ ማለት ነው። ስለዚህ ውድ ቤተሰቦች ደስታችን የሚወሰነው በእኛ ነው እንጂ በሌላው ሰዎች አይደለም ማለት ነው። ምክንያቱም አንተ ደስተኛ ስትሆን ደስተኛ የሆኑ ሰዎችን ትስባለህ። ስለዚህ ራስን የምትፈልገውን ደስተኛ ህይወት መኖር ትፈልጋለህ። የምትፈልጋቸውን ሰዎች ራስህ ሆነህ በመገኘት እነዛን ሰዎች የምትፈልጋቸውን ማምጣት ትችላለህ ማለት ነው። ይህንን ተጠቀሙበት እያልኩ ለዛሬ የነበረኝ ቆይታ እጨርሳለሁ። ቪዲዮን ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። እስከዛ ድረስ ለነበረ ቆይታ አመሰግናለሁኝ። በያላችሁበት ሰላማችሁ ብዝት ይበል። ቻው፣ እወዳችኋለሁ።